ቤተሰብ ሰላም አለይኩም ወራህመቱላህ እንዴት ናችሁ? ሁሉ ሰላም ሁሉ መልካም የዩቲዩብ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም አለው። እኔ በጣም ሰላም ነኝ። በመጀመሪያ በጣም ነው ማመሰግነው ለምታበረታቱ ልጆች በጣም ነው ማመሰግነው። በቲክቶክም በዩቲዩብም በጣም ነው ማመሰግነው። ከልብ ነው ምስጋናዬ። እንዴት ናችሁልኝ? ሁሉ ሰላም አለው። የመጣሁበት ጉዳይ እንግዲህ በቲክቶክም በአንዳንድ ጉዳይ ላይ በቲክቶክም በሁሉም እየገባችሁ የምታወሩ ልጆች ያላችሁ ስለ ስራ ጉዳይ የሱንም ጉዳይ እናወራለን። እንዴት ናችሁልኝ? በመጀመሪያ እስኪ ምስጋና አልጨረስኩም። እንዴት ናችሁ? ሁሉ ሰላም? በጣም ነው ማመሰግነው፣ ከልብ ነው ማመሰግነው። እኔ እንግዲህ እዚህ ሀገር ከመጣሁ ይኸው ቆየት የተወሰነ 6 ወር 7 ወር አይ ቲንክ ስራው ላይ እንኳን ከቆየን 4 ወር ከምናምን 5 ወር አይ ቲንክ ይሆናል። እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም እና በቲክቶክ እየገባችሁ እምጽፉ ልጆች አላችሁ። እንዴት ነው ስራ? እባክህ ስራ ውሰደን፣ ከኢትዮጵያ የመጣህበትን ኤጀንሲ አሳየን፣ አመላክተን የምትሉ ልጆች አላችሁ። እኔ ሲጀመር የመጣሁት መጀመሪያ ከኢትዮጵያ ኢምፕሎይመንትና ቪዚት የሚባል ነገር አለ። በቪዚት መጀመሪያ ሀገር ውስጥ ገባሁ፣ በጉብኝት ማለት ነው። እዚህ ሀገር ገባሁ። ከዛ ኢቃማው አይዲ ያሰራው ተቀየረ። በውጭ አሁን እየሰራሁ ነው የምገኘው። ያ ደግሞ ብር ያስፈልጋል። እሺ ብር ያላችሁ ልጆች በፍሬ ብትመጡ ደስ ይለኛል። እዚህ ኢቃማውን ታሰራላችሁ አይዲው ማለት ነው። የሌላችሁ ደግሞ በኮንትራት በታማኝ ሰው መጣችሁ በሰሩ ደስ ይለኛል። በዚህ ነገር ላይ ሁለት ቪዲዮ ሰራው። ይሄንኛው ቪዲዮ ስለማይበቃ ሁለት ቪዲዮ ተመልሼ ለነገ ሰራላችኋለሁ። ያንኛው ቪዲዮ እንዴት ከኢትዮጵያ እንደምትመጡ ያንንም እናወራለን። እና ቤተሰብ እኔ ከኢትዮጵያ እንዴት እንደሚመጣ ነው እንጂ ማቀው እንዴት ሰው እዚህ ሀገር እኔ እዚህ ሀገር ሰው አላመጣም። ማታውቁት ልጆች የጻፋችሁ ልጆች በውስጥ የምታወሩ ልጆች እኔ ከኢትዮጵያ ሰው አንተ ይችላልም፣ ግን ጥሩ ሰው ላገናኛቸው ይችላል። እኔ ከኢትዮጵያ ሰው አላመጣም። ሰው አሁን እየገባ ካምፓኒ ሸሪካ እየገባ በቃ የተለያየ ቦታ ሲሮጥ ይውላል። ሰውን ያመጣል 50 ሺህ ለ100 ሺህ ትርፍ ብሎ ለ20 ሺህ ትርፍ ብሎ ሰውን ሚዲያ ላይ የሚጥል ሰው አለ። እኔ ደግሞ እንደዚህ አይነት ነገር አይመችኝም ብዬ ይሄው እየተጠገረርኩ ነው የምገኝላችሁ ነው የምላችሁ። እኔ ከኢትዮጵያ አላመጣም። በቲክቶክ በተለይ በውስጥ ቆጥሬው ራሱ ዛሬ ወደ ስንት እንደሆነ ታውቃላችሁ? በጣም ብዙ ሰው ነው ጽፎ ስራ አስገባኝ ምናምን ወሰደኝ እና መረጃ ስጠኝ። እኔ መረጃው በውጭ እንደምሰራ ነው። እኔ ሸሪካ አላቅም። ካምፓኒዎች አንዳንድ ስራ የሚይዙ ኮንትራክተሮች ጋር ነው የምሰራው እኔ እና ይሄን ይመስላል። እና እኔ ከኢትዮጵያ ሰው አላመጣም። እና ያለውን ነገር ደግሞ ከኢትዮጵያ እንዴት እንደምመጡ ደግሞ አንድ ቪዲዮ ሰራላችኋለሁ። አንድ ቪዲዮ መልሼ እለቅላችኋለሁ ነገር። እና ይሄን ይመስላል ቤተሰቦች። በጣም አመሰግናለሁ። የስራውን ባህሪ ያያችሁት ነው። ፀሐይ አለ፣ ሙቀት አለ፣ ብዙ ነገር አለ። ብቻ አልহামዱሊላህ ያው እኛ ግን ተቋቁመን እየሰራን ነው የምገኘው። ወላሂ ኢትዮጵያ አላለሁኝ በጣም